በዚህ ቪዲዮ የምናየው አንድ ወጣት ስፖርተኛ ከባድ ክብደት ወይም ዴድሊፍት በሚያነሳበት ወቅት ባጋጠመው የልብ ህመም ሲወድቅ እንዲሁም ህይወቱ ሲያልፍ ነው። ብዙ ሰዎች የገደለው ክብደቱ ይመስላቸዋል፣ ነገር ግን እንደዛ አይደለም። አንዳንድ ጊዜ ከባድ የአካል ብቃት እንቅስቃሴዎች ስራችን ራሱ እንዳለብን የማናውቃቸውን የልብ ህመሞች ሊቀሰቅሱብን ይችላሉ። እንደዚህ አይነት ከባድ እንቅስቃሴ በምናደርግበት ጊዜ የደም ግፊት በጣም ይጨምራል፣ ልብም በኃይል እንዲመታ ይገደዳል። ይህ ለጤናማ ሰው በጣም ኖርማል ነው። ነገር ግን ያልታወቀ የልብ ህመም ያለበት ሰው ላይ የልብ ምት መዛባትን ወይም አሪትሚያ ሊያመጣ ይችላል። በዚህ ጊዜም በቂ ደም ወደ አይምሮ ሊደርስ ስለማይችል ራሳችን ስተን ልንወድቅ እንችላለን። ስለዚህ ማድረግ ያለብን ምንድነው? ስፖርት በምንሰራበት ጊዜ ሰውነታችንን ማዳመጥ መቻል አለብን። ለምሳሌ ከባድ የሆነ የደረት ህመም ካለ፣ ያልተለመደ አይነት ራስ ማዞር፣ እንዲሁም ደግሞ ከባድ የትንፋሽ መቋረጥ ካለ ልናቆምና ሰውነታችንን ልናቀዘቅዘው ይገባል። ለውጥ ኦቨርናይት አይመጣም፣ ቀስ ያለ ነው ቢውልድ መሆን ያለበት። በተለይም ደግሞ በቤተሰብ ታሪክ ውስጥ በድንገት በልብ ህመም ምክንያት የሞተ ሰው ካለ እንቅስቃሴ ከመጀመራችን በፊት ሙሉ ምርመራ አድርገን ብንጀምር ይመከራል። ይህ ይጠቅመዋል ብላችሁ ለምታስቡ ሰው አጋሯቸው።